አንድ ህይወት እጅግ በጣም ምርር ብሎት የነበረው ሰው ይኖር ነበር እና ይሄ ሰውዬ ደሞዙ ለቤተሰቦቹ አይበቃም፣ ራሱን ማስተዳደር በደንብ አይችልም፣ ተመሳሳይ ህይወት ነው የሚኖረው፣ ስራው ላይ እድገት የለውም። በቃ በሁሉ ነገር ተማሮ ሁሉ ጊዜ ምሽት እግዚአብሔርን ይለምነዋል። እግዚአብሔር ሆይ በቃ ገንዘብ ስጠኝ፣ ሀብት ስጠኝ እያለ ታዲያ ከዕለታት አንድ ቀን ምሽት ላይ ከመተኛቱ በፊት እንዲህ ብሎ ጸለየ። እግዚአብሔር ሆይ እኔ አንድ ነገር ብቻ ነው መጠየቀ፣ ህይወቴ እንዲቀየር ነው የምፈልገው። ሀብታም አድርገኝ አልልህም ከዚህ በኋላ፣ ህይወቴ ግን የተሻለ እንዲሆን፣ ውበት ያለው እንዲሆን፣ የተቀየረ እንዲሆን እፈልጋለሁ ብሎ ጸልዮተኛ። ከዛ ግን በነጋት የሆነው ነገር እጅግ በጣም ያስደነግጣል። ስልክ ተደወለለትና ከመስሪያ ቤቱ ከዚህ በኋላ አንፈልግህም አሉት። በጣም ደነገጠ፣ ሾክ አደረገ። ምክንያቱን ሲጠይቃቸው በቃ የመስሪያ ቤት ሰው ኃይል ቅነሳ እያደረግን ስለሆነ በቃ አንተም ከሚቀነሱት መካከል ነህ፣ አምሶሪ ተባለ። በጣም አዘነ፣ ደነገጠ። በዚህ ውስጥ እንዳለ ደግሞ መኪናው ተመልሶ በሚሄድበት ሰዓት ይበላሻል። ከባድ የሆነ በደሽታ ያጋጠመውና እሱንም አጣ መኪናውን። በጣም አዘነ። በዚህ ሁሉ ውስጥ ደግሞ በጣም ያጽናናው የነበረው የቅርብ ወዳጁ አንዳንድ ነገር ሲፈልግ ሲጠይቅ ሲደውልለት የሚመልስለት የነበረው ስልኩን ዘጋበት፣ ግንኙነት አቋረጠ ከሱ ጋር። በጣም አዘነ፣ ተበሳጨ። ይሄ ሰው እግዚአብሔር ህይወቴ እንዲሻል ነው እንጂ እፈልጋለሁ ብዬ የጠየቅኩ ህይወቴ እንዲበላሽ እኮ አይደለም ብሎ በጣም አዝኖ በቃ አማረረ፣ አለቃቀሰ፣ በጣም አዘነ። ከዚህ በኋላ ነበር እንግዲህ የዚህ ሰውዬ ህይወት ለውጥ ውስጥ መግባት የጀመረው። ጊዜያቶች እየሄዱ ሲመጡ ስራ ፍለጋ ሄደና አንድ በጣም ድሮ ሲሰራበት ከነበረው ያነሰ ስራ አንድ ቦታ ላይ የማጽዳት ስራ ያገኛል። ታዲያ ይህንን በቃ አይኑን አላሸም የነበረበትን ችግር ስላየ እዛ ስራ ውስጥ ይገባል። እዛ ስራ ውስጥ ግን እየሰራ ባለበት አንድ በጣም ልበቅን የሆነች እግዚአብሔርን የምትፈራ ተግባቢ መልካም ሴት ያገኛል እና ቺን ሴት ተዋወቃት። ከዛ ከሷ ጋር መግባባት ጀምሩ፣ ማውራት ጀመሩ። ከዛ አንድ ቀን አንድ ትልቅ ሚስጥር ነገረችው። ቁጭ ብለው በሚያወሩበት ጊዜ ታውቃለህ እግዚአብሔር አንዳንድ ጊዜ ህይወታችንን መለወጥ ሲፈልግ ከህይወታችን እኛ መልካም ነው ብለን ሙጭጭ ብለን የያዝንበትን ነገር ይወስድብናል አለች። እሱ ብዙም አልገባውም የተናገረችው ነገር፣ ግን በሂደት ውስጥ ለካሷም እንደዚህ አይነት ነገር ውስጥ አልፋ ነበርና ከዚህ ሰው ጋር መግባባት መቆራኘት ጀመሩ። እንግዲህ ተዋደው ጓደኛሞች ሆኑ። ከጓደኝነት አልፈው ግን ወደ ትዳር ህይወት ውስጥ ገቡ። ታዲያ ትልቁ ያገኘው በረከት በህይወቱ እቺን ሴት ነበር፣ ለሷም እንደዛው። ግን ትዳር ብቻ አላበቃም። በጣም ትጉ ታታሪ ስለሆኑ ህይወታቸው ደስተኛ ስለሆኑ ስለተዋደዱ አብረው መስራት ጀመሩ። ትንሽዬ ሱቅ ነገር ከፈቱ። ያቺ ሱቅ ግን በሱቅ ብቻ አልቀረችም፣ እየተቀየረች እያደገ እየሰፋ መጣና ትልቅ ድርጅት ወደ መሆን አደገ። ህይወታቸው በጣም ተባረከ። በጣም የሚፈልገውን ህይወት መኖር ጀመረ። ከዚች ከደስተኛ ሴት ጋር እግዚአብሔርን ይፈራሉ፣ አብረው ያመልካሉ። መንፈሳዊ ህይወታቸውም ተስተካከለ ሁለቱም። ከዛ አንድ ቀን ምሽት ላይ ነው ይሄ ሰውዬ ነገሩን ሁሉ በረሳበት ሹክሹክታ የሚመስል ድምፅ ተሰማው። እሱም የአምላክ ድምፅ ነበር። እንደዚህ ያለው ህይወቴን የተሻለ አድርገው ብለኸኝ የዛሬ እንደዚህ ዓመት ጠይቀኸኝ ነበር፣ አሁን ህይወትህ እንዴት ነው ብሎ ጠየቀው። ሰውየው በጣም አስተዋለ። ለካያቸው አንዳንድ ጊዜ እግዚአብሔር መልካም ነገር አድርግልን ህይወቴን ቀየረው ብለን ስንጠይቀው እኛ የያዝናቸውን በቃ እነዚህ ናቸው መልካም ነገር ብለን ሙጭጭ ብለንባቸው የነበርነው ነገር ያስጥለናል። ያን ጊዜ ልክ እነሱ ከህይወታችን ሪሙቭድ ሲሆኑ ወይም ሲወሰዱ እግዚአብሔር በምትኩ የሚያስፈልገንን ወሳኝ ነገሮችን መተካት እንዲችል ቦታ እናገኛለን። በዚህ ቪዲዮ ላይ 4 እግዚአብሔር ከህይወታችን ላይ አንዳንድ ነገሮችን መውሰድ የሚፈልግበትን ምክንያቶች ልንገራችሁ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ስለ ገበሬው ስለ ወይኑ ግንድ ሲናገር ምንድን ያለው ትዝ ይላችኋል? አባቴ ገበሬው ነው፣ እኔ የወይን ግንዱ ነኝ፣ እናንተ ቅርንጫፎች ናችሁ ብሎ አስተማረ። ባጭሩ ይሄ ሐሳብ ሲጠቀለል ምንድነው? ፍሬ የማያፈራውን ምን ያደርገዋል? ይቆርጠዋል፣ ይጥለዋል፣ ይቃጠላል አለ። ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ምን ያደርገዋል? ይገርዘዋል አለ። ይገርዘዋል የሚለው እንግሊዘኛ ቱ ፐርጅ ኢት አውት ይለዋል። ይሄ ትዝ ይላችኋል? ፍሬ ውስጥ ፍሬው እንዳይበስል ወይም ደግሞ ብስባሽ ወይ ወፎች ይሄ ነቃቅለው ሊወስዱት የሞከሩትን እየቆረጠ ገበሬው ካላወጣው ያ ብስባሽ ወይ ያ የተበላሸ ነገር ወደ ሌሎቹ ፍሬ የመዛመት ባህሪ ያለው። ልክ እንዴት ነው ይሄ የበሰበሰ ቲማቲም አንድ ብቻ ከዛ ንጹህ አዳዲስ ቲማቲሞች ውስጥ ብታስቀምጡት በጥቂት ሰዓታት ውስጥ ሌሎቹን ሁሉ አብሮ ያሻግታል፣ ያበሰብሳል። ልክ እንደዚህ እግዚአብሔርም በእኛ ህይወት ላይ የሚያበሰብሰንን እንዳናድግ የሚያደርገንን መሀል ላይ የሚይዘን የለመድነውን ይሄ ኮምፈርት ዞን የሚባለውን ሁሌ ያንን ብቻ በማድረግ በቃ ህይወታችን አዳፕት ያደረጋቸውን ነገሮች ቁርጥ እያደረገ ያወጣል። ታዲያ እነዚህ ሲቆራርጣቸው ህመም አለው፣ ፔን አለው። ሴኪዩሪቲ እናጣለን። እንዴት ለሆን ነው የሚል ነገር ውስጥ ልንገባ እንችላለን። በጣም የምንወዳቸው ሰዎች ሊለዩን ይችላሉ። በቃ ፋይናንሻሊ የሚደግፉ ሊሆኑ ይችላሉ፣ ወይ የሥራ አጋሮቻችን ሊጠሉን ይችላሉ፣ ወይ ደግሞ ልክ ያልሆኑ ጓደኞች፣ ፌዘኛ ጓደኞች ምናምኖችን ጠራርጎ ያስወግዳቸዋል ከህይወታችን። ወይ ስራህን ልትባረር ትችላለህ። ከዛ ስራ አልወጣ ብለህ ክችች ብለህ ማለት ነው።
እግዚአብሔር ግን ያንን የሚያደርግበት ምክንያት አለው። ትክክለኛ በእግዚአብሔር ፈቃድ ውስጥ ከሆነ የምትሄዱት እነዛ ነገሮች ዞር ሲሉ እናንተ የሚትገቡበት የከበረ ነገር አለ። እነዚህን 4 ምክንያቶች ልነግራችሁ ነው። ዝግጁ ከሆናችሁ ይህንን ቪዲዮ ላይክ በማድረግ ጀምሩና 4ቱን ወሳኝ ምክንያቶች እነግራችኋለሁ። ከዚህ በኋላ እግዚአብሔር ሲሰራ እናንተ ተመቻችታችሁ በእምነትና በተስፋ እንድትጠብቁ ይረዳችኋል። እነዚህ 4 ነጥቦች። የመጀመሪያው ምክንያት ለአዲስ ነገር ክፍት እንድትሆኑ ነው፣ ወይም ሳይታችሁ እንዲያድግ እንዲለወጥ ነው። ታውቃላችሁ አንዳንድ ጊዜ ያለንበትን ሁኔታ ብቻ ነው ዓለም ብለን የምናስበው። ከዛ ውጪ የሆነ ዓለም እንዳለ አይሰማንም። ተመልከቱት። ይሄ ሰው አሁን ወደዛ ስፍራ ባሄድ እቺን ሴት አያገኛትም። የራሱን ካምፓኒ ከፍቶ ማደግ እንደሚችል እንኳን አያውቅም ነበር። የሚያውቀው ዓለም በቃ ተቀጥሮ በመስራት ውስጥ ያለውን ለውጥ ብቻ ነው። ስለዚህ እግዚአብሔር ሌላ ዓለምን ሊያሳያችሁ ሲፈልግ እናንተ ከከበባችሁት ልክ ነው ይሄ ነው መንገዱ ብላችሁ ካሰባችሁት ያስወጣችኋል። አንዳንዴ መጽሐፍ ቅዱስ ላይ የአብርሃምን ጥሪ ስትመለከቱ አብርሃምን መጀመሪያ እግዚአብሔር ያዘዘው ትእዛዝ ካደግክበት ምድር፣ ከተወለድክበት መንደር፣ ከአባት ቤት ተለይተህ ውጣ ነው ያለው። እንግዲህ ለ75 ዓመት ሰውዬ ይሄ ጥሪ ቀላል እንዳይመስላችሁ። በመጦሪያው ሰዓት ከቤተሰቡ ተለይቶ እንዲወጣ እንድባረክህ ውጣ ነው ያለው። አንዳንድ ጊዜ እግዚአብሔር እንዲባርካችሁ ካላችሁበት አትሞስፌር እንድትወጡ፣ ከቤተሰባችሁ ቤት ሊሆን ይችላል፣ ከስራ ቦታችሁ ሊሆን ይችላል። ከለመዳችሁት በቃ የተለማመዳችሁትን ነገር ያስለቅቃችኋል። ልክ ስትለቁ ግን ለአዲስ ነገር ክፍት ትሆናላችሁ። ኦኬ ለካ እንዲማረግ እችላለሁ የሚለውን አይምሯችሁ ይመቻቻል። አለበለዚያ አይምሯችሁ ውስጣችሁ ያልተቀበለውን ነገር እግዚአብሔር ቢሰጣችሁ ራሱ መሸከም አትችሉም። ለኔ አይመጥንም ብላችሁ ተያይዛችሁ ነው የምትወድቁበት። ስለዚህ እግዚአብሔር መጀመሪያ ሜንታሊቲያችሁን ማይንድ ሴታችሁን የሚቀይርበት መንገድ ምንድነው? እናንተን ከዛ ስፍራ ከዛ ክልል ውስጥ በማስወጣት ነው። የመጀመሪያው ትልቁ ምክንያት እግዚአብሔር የሚለየን ምክንያት ይሄንን ነው። መጽሐፉ የሚለው በአሮጌው አቁማዳ አዲስ የወይን ጠጅ አይከተትም አይደለ? ይሄ ሐሳቡ ምንድነው? አሮጌ አቁማዳ ማለት ኦልሬዲ ተወጥሮ ያለቀ ነው። ስለዚህ ስለተወጠረ አዲስ የወይን ጠጅ ብትከቱበትና ቢሞላ ወይን ጠጁ እንደገና መፍላት ሲጀምር ይወጥረዋል አቁማዳውን። ተወጥሮ የጨረሰ አቁማዳ ግን መወጠር አይችልም። ስለጨረሰ መወጠሩ ምን ይሆናል? ይፈነዳል። ለዛ ነው በአሮጌ አቁማዳ አዲስ የወይን ጠጅ አይከተትም። በአዲስ አቁማዳ አዲስ የወይን ጠጅ ነው የሚከተተው። ልክ እንደዛው በአሮጌው አመለካከታችን፣ በአሮጌው አስተሳሰባችን አዲሱን ሕይወት እግዚአብሔር አምጥቶ ቢያስቀምጥብን እንፈነዳለን፣ መሸከም አንችልም። ስለዚህ አስቀድሞ እግዚአብሔር አቁማዳችንን፣ ሜንታሊቲያችንን፣ አስተሳሰባችንን፣ የመቀበላችንን አቅጣጫ መጠኑን ይጨምረዋል። እንዴት ነው የሚጨምረው? እንድናይ በማድረግ የተሻሉ ሰዎች እንዳሉ፣ የተሻለ ሕይወት እንዳለ አይኖቻችንን፣ እይታችንን ሲቀይረው በፊት የነበረውን ነገር አስቀድሞ ምን ያደርጋል? ያስለቅቀናል፣ እንጥለዋለን። ግን እርግጠኛ ነኝ እመኑኝ፣ ይሄኛው እግዚአብሔር ያዘጋጀላችሁ የተሻለ ሕይወት ነው። ሁለተኛው ደግሞ እግዚአብሔር የሚያስጠለን ምክንያት እየጠበቀን ስለሆነ ነው። ከምንድን ነው የሚጠብቀን? ከክፋት። እናንተ ውስጥ እግዚአብሔር አስቀድሞ አለሞት የነበረውን ያንን መክሌት ሊወስዱባችሁ ከተዘጋጁ ሁኔታዎች፣ ክፋቶች ሊወስዱባችሁ ከተዘጋጁ ሰዎች ሊያስመልጣችሁ ሲፈልግ እግዚአብሔር ፈቃዱን ሲፈጽም በሕይወታችሁ ላይ እነዛን ሰዎች ከእናንተ ምን ይላል? ይነጥላቸዋል። በጣም የሚገርም ነገር ነው። በመለየት ውስጥ እግዚአብሔር ለካ እናንተ ውስጥ ያለውን የከበረ ነገር የሚጠብቅበት መንገድ ነው። ትዝ የሚላችሁ ከሆነ የዮሴፍ ታሪክ ለዚህ በቂ ማሳያ ነው። ዮሴፍን እግዚአብሔር ከወንድሞቹ የለየበት ምክንያት አለው። ወደ ግብፅ ባርነት ሲሸጡት ለሱ በቃ ውርደት ውስጥ ከባድ የሆነ ባርነት ሕይወት ውስጥ እንደገባ ነው ሊያዩ የሚችለው። ነገር ግን እግዚአብሔር ከወንድሞቹ ጋር ካደገ ተራ እረኛ ብቻ ሆኖ እንደሚቀር ያውቅ ነበር። ምክንያቱም የዮሴፍ ወንድሞች ማለት ዮሴፍ ውስጥ ያለው ነገር የሚቀበሉ ሳይሆን የሚያሳንሱ፣ ሁልጊዜ የሚኮረኮሙት፣ አታየት ገዚህ መጣህ ደግሞ እያሉ እና ያንን በእነሱ ንግግር ውስጥ እግዚአብሔር የሰጠውን ያንን ትልቅ ዓላማና ራዕይ ይዞ መጓዝ አይችልም። አንዳንድ ጊዜ እኛ ውስጥ እግዚአብሔር ያስቀመጠውን የከበረ ነገር የሚያንቋስሱ፣ ጥሪያችንን የማይቀበሉ ሰዎች አጠገባችን ካሉ እግዚአብሔር ይነጥላቸዋል። ከኛ ጥሪ ጋር የማይመጣጠን ሕይወት ውስጥ ከኖርን ከፍም ያለ ሕይወት ሊመስል ይችላል። በነገራችን ላይ ለምሳሌ ዮሴፍ በቤተሰብ ውስጥ የተወደደ ልጅ ነው። ከሌሎቹ የተሻለ ልብስ የሚገዛለት እሱ ነው። ለምሳሌ አንዳንድ ሰዎች በሀብታም ቤት ውስጥ ብቻ ያድጉና ጠንካራ መሪነትን ሳይካፈሉ ያድጋሉ። ይህም ትችትን መቋቋም፣ የኑሮን ጫና መቋቋም ሳይችሉ ያድጋሉና የሆነ ይከመርባቸዋል። በረከት መሸከም ያቀታቸውና ቤተሰቦቻቸው የገነቡትን ያንን ትላልቅ ነገር ሲያፈርሱት እናያለን። አንዳንዴ ደግሞ በቃ ልክ ባልሆነ አትሞስፌር ደግሞ ሜንታሊቲያችንን በሚጨቁን አቢዩዝ በመደረጉ ውስጥ ደግሞ ሰዎች ያድጉና ሰይጣን ፐርፐዝሊ ነው ይሄን ነገር የሚያደርገው። ከዛ ትልቅ ነገር ሲመጣ መቀበል የማይችሉ ይሆናሉ። ይሄ አይመጥነኝም፣ ለእኔ የማይገባ ነው ብለው እንዲያስቡ ይደረጋሉ። በሁለቱም ሳይድ ግን እግዚአብሔር ለእኛ የማይመጠነን ከጥሪያችን ከዓላማችን ጋር የማይሄደውን ነገር የሚለይበት መንገድ አንዱ ይሄ ነው።
በቃ ጥሪያችንን ያስተካክላል በዚህ መንገድ አድርገውና ከሰዎች ይለየናል፣ ከሁኔታዎች ይለየናል፣ ከስራ አትሞስፌር ይለየናል፣ ከምንወደው ስፍራ ሰፈር ያወጣንና ይለየናል። ልክ ግን ሲለየን ያኔ እሱ ብቻው የሚያበላሽን ነገር ሳይኖር እንዲያስተካክለን መንገድ ማግኘት ይጀምራል። ስለዚህ ሁለተኛው ወሳኝ ነጥብ እየጠበቀን እንደሆነ እንዳትረሱ። እግዚአብሔር እየጠበቀህ ነው ሲለየ፣ እግዚአብሔር እየጠበቀሽ ነው ከነዛ ሰዎች ሲለያችሁ እናንተ። ሶስተኛው ነጥብ ደግሞ እድገት የሚመጣው በመሞት ውስጥ ስለሆነ ነው። ሁሉም ነገር አንድ ነገር ለምሳሌ መጽሐፍ ቅዱስ ኢየሱስ ምን አለ? የስንዴ ቅንጣት ካልሞተች ብቻዋን ትቀራለች አለ። ሁል ጊዜ የሚከፈል መስዋዕትነት እድገትን ያመጣል። ስለዚህ እግዚአብሔር ሆን ብሎ በህይወታችሁ ላይ አንድ ነገር ሳክሪፋይስ እንድታደርጉ የሆነ ነገር ወሳኝ ነገር የምትወዱትን ነገር እንድትጥሉት ያስጥላችኋል። ልክ ያንን ግን ስትተው ልባችሁ ምን ይሆናል? መጨከን ይጀምራል። በዛ ነገር ላይ በያዛችሁት ነገር ላይ መደገፍ ያቆምና ያስጣላችሁ ነገር ላይ የተሰጣችሁለት ትመጣላችሁ። እግዚአብሔር ወደሱ እንድትሰጡ አንዱ የሚያደርግበት መንገድ በማስጣል ነው። መስዋዕትነት ስትከፍሉ፣ አንድ ነገር መስዋዕት መክፈል ስትጀምሩ የመለወጣችሁ ወሳኝነት እየተረጋገጠ ይመጣል። ጌዲዮን ትዝ ይላችኋል። 32,000 ሰዎች ተከትለውት ነበር መጀመሪያ በፈጠረው እንቅስቃሴ። ከሂደት በኋላ ግን እግዚአብሔር እነዚያ አይመጥኑም ማለት እስቲ ሂድና የፈራ የደነገጠ ሚስት ያገባ መልሳቸዋል። 2 ልብ ይዘው ያሉ ስለነበሩ እነዚህ ሰዎች ተመለሱ። በሚያስደንቅ ሁኔታ በአንድ ጊዜ ከግማሽ በላይ የሚሆኑ ተቀነሰ፣ ወደ 10,000 ቀሩ ይላል። 20,000 ምናምን የሚሆኑት ተመለሱ ማለት ነው። ከዛ በኋላ ነው እንደገና እግዚአብሔር ሂድና ውሃ ዳር ወስዳቸው እንዲጠጡ አደርጋለሁ። እሺ ብለው ሄደው ውሃ ዳር ተስገብግበው ዝቅ ብለው በአፋቸው የሚጠጡትና በእጅ የሚጠጡት እንዲለዩ አደረገ። በዚህም ላይ እግዚአብሔር የመለየት ስራ ነው የቀረው። 300 ብቻ ነው የቀረው። ትልቅ የሰራዊት ቅነሳ ነው የተደረገው። እግዚአብሔር ግን በእነዚህ 300 ስራውን መስራት ይችል ነበር። ለዛ ነው ጌዲዮንን ያስቀነሰው። ስለዚህ አሁን ባለ ሰራዊት ብዛት ሳይሆን በእግዚአብሔር ላይ ይሄንን ሳይንስ ባመጣው አምላክ ላይ መደገፍ ትጀምራለህ። ህይወታችን ላይ ሁልጊዜ አንዳንድ ነገሮች እየበዙ ሲመጡ፣ ሁልጊዜ ከኛ ጋር ሲጣበቁ አይኖቻችንን በእነሱ ላይ የማድረግ ልማድ አለን። በቃ እነሱ ናቸው የምደገፋቸው፣ እነሱ ናቸው የሚጠቅሙኝ፣ እነሱ ናቸው የሚቀይሩኝ፣ በእነሱ ነው የምባረከው ብሎ ሰው ስለሚያስብ እነሱን ምን ያደርጋቸዋል? ይቀንሳቸዋል። ቀንስ፣ እሷን አውጣ፣ እሱን አውጣ፣ ከዚህ ውጣ ይልሃል። ያን ጊዜ ድንግጥግጥ ነው በቃ የሚውጥህ ነው የምታጣው። ግን ያ የግሮዝ መንገድ ነው። እነዛን መስዋዕትነት በምትከፍልበት ወቅት እግዚአብሔር ያንተን ነገር ያጠነከረ የላላህበትን ነገር የበረታበት ትመጣለህ። ታውቃላችሁ ኢቭን ለጸሎት እንኳን እኮ እግዚአብሔር ፊት ጉብኝት የምናደርገው አንዳንዴ የሆነ ሴኩሪታችንን ስናጣ ነው። ስለዚህ እግዚአብሔር ምናልባት የጸሎት ህይወትህን እንድትለምድ መንፈሳዊ ነገርህ እንዲያደርግም እያረገህ ሊሆን ይችላል። ስለዚህ እግዚአብሔርን አንድ ነገር ጠይቃችሁት በፍቃዱ ውስጥ የሆነ ነገር መውሰድ ከጀመረ ስራው ተጀምሯል፣ በቃ በርታ አንተ ወደፊት ሂድ ብለህ ራስን የምታሳድግበት መንገድ እንደሆነ እወቅ። ግሮዝ የሚመጣው ከሳክሪፊኬሽን በኋላ ነው፣ መስዋዕትነት ከመክፈል በኋላ ነው። የመጨረሻው አራተኛው ግን ይሄ ነው። እግዚአብሔር እናንተን ማስተማር የሚፈልገው ነገር አለ ማለት ነው። ብዙ ጊዜ እግዚአብሔር የሚያስተምርበት መንገዶች ይለያያሉ። አንደኛው ውጣ ነው፣ አንደኛው ውረድ ነው። በውጣ በውረድ ውስጥ የተፈተነ ሰውና በውረድ ብቻ ወይ ደግሞ በውጣ ብቻ የተፈተነ ሰው ልዩነት አላቸው። እግዚአብሔር ፊት ስታገኙ ስታጡም ያላችሁ አቋም የሚፈተሽበት አንዱ በእንደዚህ አይነት መንገድ ነው። የሆነ ነገር ሲሰጣችሁ ብቻ ሳይሆን አስቀድሞ ከመሰጠቱ በፊት ይወሰዳል። የኢዮብ ታሪክ በጣም ወሳኝ የሆነ ማሳያ ነው። ኢዮብ ይህንን ነገር ቴስት ሊደረግ ነው። በሰማይ አካላት ውስጥ ሰይጣን ሊፈትነው ያመጣው ጥያቄ ነው። ኢዮብን እግዚአብሔር ቴስት አደረገው። እግዚአብሔር ምን አለ በኢዮብ ስለ ኢዮብ ሲናገር በሰይጣን ፊት ባሪያ ኢዮብን አየህ አለ። እግዚአብሔር ለከሚኮራበት ባሪያ ነበር ኢዮብ። ነገር ግን ሰይጣን ምን ብሎ ተገዳደረ? በፍጹም እንደዚህ እኮ የሆነው እንዲህ ስላደረክለት ነው፣ ዙሪያውን ስለጠበክለት ነው። እስቲ እጅህን አንሳና ታያለህ እንደሚክድህ አለ። እግዚአብሔር የሚወራረድባችሁ እንድትሆኑ ልትሆኑ እግዚአብሔር ይርዳችሁ። በእውነት እሷ እኮ የኔ ናት የሚለው ምንም ነገር እዚህ ምድር ላይ የሰበሰብነው ነገር ወርዚ እንዳልሆነ ከእግዚአብሔር አቋም ጋር ከእግዚአብሔር ማንነት ጋር ቢገናኙ ወርዚ እንዳልሆነ ግን የኢዮብ ፈተና በጣም ከባድ ነው። እንደምታስቡት በመጽሐፍ ላይ እንደሚነገር እንዳይመስላችሁ። በአንድ ቀን ላይ ያን ሁሉ አደጋ ጣይ ልኮበት፣ ወንበዴዎች ልኮበት፣ ንብረቱን፣ ኢንቨስትመንቱን፣ ገንዘቡን ብዙ ሚሊዮን ትሪሊየን በሉት ኢዮብ ያጣው በግመሎች በበጎች በቁጥራቸው ራሱ ብዛቱ። ከዛ አልፎ ደግሞ ልጆቹን አጣ። 10 ልጆች በአንድ ቀን ይሞቱበት። በጣም ከባድ ነገር ነው፣ ቀላል ነገር እንዳይመስላችሁ። ያን ሁሉ ነገር አጣ። ያለው ነገር ሁሉ ድምጥማጡ ነው የሞተው፣ ጥፍት ነው ያለው። ኢዮብ ግን በጣም የሚገርም ልቦና ነበር። ለካ ኢዮብ የተገነባ ሰው ነው። ዝም ብሎ የምስራቅ ሀብታም ምናምን ሰው አይደለም። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኛል፣ በቃ እግዚአብሔር ይባረክ። በጣም የሚገርም ነው። ሚስቱ እንኳን በቃ እግዚአብሔር ተራቅመህ ሙት አለችው። በምን አይነት ፈተና ውስጥ እንዳለፈ አስቡት። የኔ የምትሉት ሰው እሷ እንኳን የቀረችለት ለስጋው መውያ እንድትሆን ነው። በዛ ቁስል ውስጥ በዛ ድካም ውስጥ እንጨት ልሰድ ነው ያለችው። በዛ ውስጥ ሁሉ ግን እሱ እንደ ሰነፍ ሰው አልሆነም። አንቺ እንደ ሰነፍ ሴቶች ሆንሽ አላት ጭራሽ። ግን እግዚአብሔርን እጁን ያየበትም ደግሞ ኢዮብ ነው። ከዚህ ሁሉ ማጣት በኋላ እግዚአብሔር ክንዱ እንደማይላላ
መልሶ ያጣችውን ሁሉ ሪስቶር ማድረግ እንደሚችል፣ እሱ እንደገና መስጠት እንደሚችል፣ መገንባት እንደሚችል፣ ጤናውን እንኳን ካጣ በኋላ እግዚአብሔርን የካደ ሰው አልነበረም። ግን ተፈተነ። ኢዮብ ቀላል ነገር ያደረገ እንዳይመስላችሁ። በእግዚአብሔር ላይ ተጠያየቀ። ናና ውረድና ፍረድ፣ እኔ ከበደልኩ እውነት እንደዚህ ያህል እያለ ማውራት ጀመረ። እግዚአብሔር መጣ። ወገብህን ታጠቃለው ኢዮብን፣ እስቲ እንነጋገራለሁ። ለካ እግዚአብሔር መፍቱ ነው። ታውቃላችሁ፣ ምንም ቢያደርግ መፍቱ ነው። በፍጹም እንደዚህ የምንሞናደድ ሰዎች ህይወት የሰጠን እሱ ነው። ህይወት የሰጠን እሱ ነው። እስትንፋስ የሰጠን እሱ ነው። እያስቀጠለን ያለው እሱ ነው። ምህረት ካደረገልን ቴንኪው አባ ብለን በየቀኑ ተለማምጠን እግሩ ስር ወድቀን እያመለክ ነው ብንኖር፣ እንዲያው ደግሞ ትንሽ ቢፈትነን መፍትህ ነው ኧረ መፍትህ ነው ኧረ እኔስ ህይወቴስ ብትወስዳት የማለት ድፍረት ሊኖረን ይገባል። ያ ትክክለኛ ሜንታሊቲው፣ ማይንዱ፣ ሁሉ ነገሩ የተለወጠ መንፈሳዊ ሰው ነው። እንደዛ አይነት ሰው በእግዚአብሔር ላይ ሙጥኝ ቢል ጥገኛ የሚሆን ታውቃላችሁ። ሰው የበለጠ መንፈሳዊ የሆነ የሚመጣው ምን ሲሆን እንደሆነ ታውቃላችሁ? የበለጠ በእግዚአብሔር ላይ ጥገኛ ሲሆን ነው። በዚህ በዓለም ስርዓት ላይ ሰው በጣም በቃ አደገ ምናምን የሚባለው ከጥገኝነት መውጣት ሲችል ነው። በመንፈሳዊ ዓለም ግን አደገ በመንፈሳዊ ህይወት የሚባለው ሰው ወደ እግዚአብሔር ጥገኝነት ሙጭት፣ በምንም ነገር በባንክ ሂሳቡ ሳይሆን ባንኩ ቁጥር ውስጥ ካለው ገንዘብ ይልቅ፣ ከሚስቱ ይልቅ፣ ከቤተሰቦቹ ይልቅ፣ ካሉት ሰዎች ይልቅ በእግዚአብሔር ላይ ሙጭጭ የሚል ሰው እሱ ብቻ የሚል ሰው ከሆነ በቃ ያ ሰው ትክክለኛ እድገት ላይ ነው። ኢዮብ በመጨረሻ ላይ መስማትን ሰምቼ ነበር አለ። ለካ እግዚአብሔርን የሚያውቀው በመስማት ነው። ይሄ መስዋዕት ሲደረግለት ነው። አሁን ግን አይኔ ያየች አለ። እግዚአብሔር መዓት ምዕራፍ አብራራለት ስለ ማንነቱ፣ አለያትን እንዴት እንደሰራ፣ የምድር ምሰሶን የቱ ጋር እንዳቆምኩ ታውቃለህ አለው። በቃ የሚገርም ነገር ነው። እግዚአብሔር ሆይ እጄን ባፌ ላይ ጭናለሁ አለ። ኢዮብ መጽሐፍ መጨረሻዎቹ ምዕራፍ ስታነቡ እንደዛ ነው የሚለው። እጄን ባፌ ላይ ጭናለሁ፣ የሚናገረኝን እሰማለሁ አለ። እና አንዳንዴ ፕራክቲካሊ የህይወትን ውጣ ውረድ ስታዩ ትክክለኛ የተፈተነ በወርቅ ልክ በእሳት ተፈትኖ እንደወጣ ወርቅ ትሆናላችሁ። እውነተኛ ግሮዝ ነው የሚኖራችሁ። በቻሌንጅ ውስጥ ያለፈ ያልተድበሰበሰ ማንነት አዳብራችሁ ነው የምትነሱት። እርግጠኛ ነኝ ይህ መልእክት እንደሚጠቅማቸው አልጠራጠርም። ከጠቀማችሁ ይህ መልእክት ለ1 ለ10 ሰው ለ15 ሰው ለ20 ሰው ሼር በማድረግ አሁኑኑ ሌሎች እንዲደርሳቸው አድርጉ። ከዛ ባለፈ ግን አንድ ቆንጆ መጽሐፍ ልጋብዛችሁ። የዛሬ 3 ዓመት ለመጀመሪያ ጊዜ የጻፍኩት መጽሐፍ ነው። ጊዜ ይባላል። በጣም ስለ ጊዜ ትልቅ ዋጋ የሚያስተምራችሁ፣ በጊዜ ውስጥ ተፈትናችሁ እንዴት ህይወታችሁ ልዩ መሆን እንደሚችል፣ የጊዜን ዋጋ መረዳት፣ እግዚአብሔር አሁን የሰጣችሁ ጊዜ እንዴት መጠቀም እንዳለባችሁ፣ ምንድነው ጊዜን የሚሰርቀው የሚለውን ሁሉ እንድታውቁ የሚጠቅማችሁ መጽሐፍ ነው። አሁኑኑ እዚህ ጋር በምታገኙት ስልክ ደውሉ። ያላችሁበት ስፍራ ድረስ ሰዎችን አዘጋጅቼ እንዲያመጡላችሁ አደርጋለሁ። ወርዚ ነው። ምንም የዛሬ ምሳ ትታችሁ ነገና ዛሬን ምግብ ቁርስ ትታችሁ ይህን መጽሐፍ ብታነቡ እመኑን፣ ይህን መጽሐፍ ካነበባችሁ በኋላ በህይወታችሁ ላይ በቃ የማይሻር ለውጥ እንደሚመጣ አልጠራጠርም። ይህንን የምታደርጉ አሁኑ ነው። ደውሉ ወይ ቴክስት አድርጉ። መጽሐፉን ፈልጌ ነው እና ያላችሁበትን ቦታ ነገሩን፣ ያንን መጽሐፍ ወደ እናንተ ሰዎች እንዲያመጡ አደርጋለሁ። መጽሐፉ 300 ብር ብቻ ነው። እንዳያላችሁበት ርቀት ትራንስፖርት ከፍላችሁ እንዲያመጡላችሁ እናደርጋለን። በጣም ነው የምወዳችሁ። ይህንን መልእክት ለብዙ ሰው ሼር አድርጉት። እስቲ እናንተ ደግሞ እግዚአብሔር እየፈተናችሁ ከሆነ በምን አይነት መንገድ ውስጥ እያለፋችሁ እንደሆነ፣ ወይ ደግሞ እንዲህ አይነት ምስክር እንዳላችሁ በጣም ልባችሁን የሚጎዳ ነገር ሀፕን አድርጎ በህይወታችሁ ከእናንተ ሰዎች ተወስደው ሁኔታ ተወስደው ከስራ ተባራችሁ፣ ነገር ግን በስተመጨረሻ እግዚአብሔር ያንን ሁሉ ሪስቶር እንዴት እንዳደረገው ምስክርነት ካላችሁ በአስተያየት መስጫው ላይ አስቀምጡልን። እንደዛ ብታደርጉ ሌሎች ሰዎች ደግሞ ከእናንተ ምስክርነት ይማራሉ። እርግጠኛ ነኝ ያን እንደምታደርጉ። በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ።